እንኳን ወደ ኤስትሬድስ አካዳሚ በሰላም መጣችሁ። በመጀመሪያ ኮንግራ ልላችሁ ፈልጋለሁ። ማለትም ብዙዎቻችን በህይወታችን ላይ ወደ ሆነ አቅጣጫ መሄድ እንፈልጋለን። ነገር ግን በጣም ውስን ሰዎች ብቻ ናቸው በዛ ፍላጎታቸው ላይ አክት የሚያደርጉት ማለት ነው። እናንተም በመጪው አመት ፎሬክስ ትሬዲንግን እንደ ስኪል ተምራችሁ ምናልባትም ከሁለት አመት በኋላ በዛ ጥሩ የትሬዲንግ ካሪር የመገንባት ፍላጎት ኖሯችሁ በዛ ፍላጎታችሁ ላይ ደግሞ አክት አርጋችሁ ፈጥናችሁ ወስናችሁ እዚህ ስለተገኛችሁ አፕሪሼት ላረጋችሁ ፈልጋለሁ ማለት ነው። ይሄ ካራክተር ደግሞ ማለትም ቆራጥ መሆንና ቶሎ አክት ማድረግ በትሬዲንግ በጣም የሚጠቅሙ ነገሮች ናቸው። ይሄ ፍጥነታችሁን ይሄንን ኮርስ እስክትጨርሱ ድረስ አብሮ ከናንተ ጋር የሚቆይ ከሆነ ራሳችሁን በጣም የሚገርም ፖዚሽን ማድረስ ትችላላችሁ ማለት ነው። ናው በዚህ ቪዲዮ ላይ በዚህ ኮርስ ላይ ምን ነገሮችን እንደምታገኙ፣ ኮርሱን እንዴት አድርጋችሁ አክሰስ ማድረግና መውሰድ እንደምትችሉና ፎሬክስ ትሬዲንግን ለመጀመር የሚያስፈልጓችሁ ነገሮችን ጠቅላላ በዛሬ ቪዲዮ ላይ ዲስከስ እናደርጋለን። ወደ መጨረሻም ደግሞ ከዚህ ትሬኒንግ ላይ በጣም ትልቅ ጥቅም ወስዳችሁ እንድትወጡ የሚያስችሏችሁን አንዳንድ ቲፖች ሼር አደርጋችኋለሁ። እንጀምር። በዚህ ትሬኒንግ ላይ እንድታውቁ የምፈልጋቸው 4 ዋና ቶፒኮች ናቸው ያሉት። እነዚህ ቶፒኮች እንግዲህ አንድ ትሬደር በሚጀምርበት ወቅት ጥሩ የሆነ ፋውንዴሽን ከገነባበት ፎሬክስ ትሬዲንግን ለመልመድ የሚፈጅበትን ጊዜ በጣም ማሳጠር ይችላል ማለት ነው። ማሳጠር ስላችሁ ስቲል 1 ወር 2 ወር አጠብቁ። ምክንያቱም በጣም ትልቅ ስኪል ስለሆነ የእናንተን በጣም ትልቅ ሃርድ ወርክ እና ዲሲፕሊን የሚፈልግ ነገር ነው። አሁን እነዚህ ቶፒኮች ምንድናቸው ስንል የመጀመሪያው ፓርት ፋንዳሜንታል የሆኑ ነገሮችና እንግዲህ የአጠቃላይ የግሎባል ገንዘብ እንዴት እንደሚንቀሳቀስ ኢኮኖሚው እንዴት እንደሚሰራ አንደርስታንድ ከማድረግ እንጀምራለን ማለት ነው። በዚህ ቶፒክ ላይ ኢቭን በፎሬክስ ትሬዲንግ ላይ የምንሰራው ገንዘብ ራሱ ከየት እንደሚመጣ በዛ ውስጥ ያሉ ትልልቅ ፕሌየሮችን እና እነዚህ ፕሌየሮች ደግሞ እንዴት የኛን ቀን ተቀን ኑሯችንን አፌክት እንደሚያደርጉ ያንን ኢንፎርሜሽን ተጠቅመን ደግሞ ራሳችንን ከተለያዩ የኢኮኖሚካል ውሳኔዎች መጠበቅ እንዴት እንደምንችልና አጌን መጠቀምስ እንዴት እንደምንችል ያሉትን ነገሮች በደንብ እናያለን ማለት ነው። ናው እነዚህን ቶፒኮች ዲቴይልድ በሆነ ወይ ኮርሱን ስጀምሩት ቶፒክ ባይ ቶፒክ ከቨር አደርግላችኋለሁ። ሁለተኛው ደግሞ የቴክኒካል ፓርቱ ነው ማለት ነው። እንግዲህ ወደ ትሬዲንግ በምንገባበት ጊዜ መጀመሪያ ኢንትሮዲዩስ የምንደረገው የትሬዲንግ ቻርቶችን ነው። ማለትም እንግዲህ ስክሪን ላይ ያሉ የተለያዩ ዋጋዎችን ሪከርድ የሚያደርጉ ቻርቶች ማለት ነው። እነዚህ እንደ ትሬደር ዋጋ እንዴት እንደሚንቀሳቀስና ወዴት ሊሄድ እንደሚችል አናላይዝ ለማድረግ ለመተንተን የሚረዱ ነገሮች ናቸው። ሞር ዲፕሊ ገብተን እናያቸዋለን። አሁን ይሄ ፓርት ለ5 ሌቭል ከፋፍዬላችኋለሁ። ኦፍኮርስ ሁላችሁም ጀማሪ ናችሁ ብዬ ነው አሱም ያደረኩት። እናም ደግሞ ከዚህ በፊትም የተወሰነ ኤክስፒሪየንስ ኖሯችሁ ቢሆን ልክ እንደ ጀማሪ ነው ይሄንን ትሬኒንግ አፕሮች ማድረግ ያለባችሁ። ለምንድነው ትክክለኛ የሆነ ፋውንዴሽን ይዛችሁ ነው እንድትጀምሩ አድርጌ የቀረጽኩት። ስለዚህ ፋንዳሜንታሉንም ቶፒክ ሊሆን ይችላል፣ ቴክኒካል ፓርቱንም ሊሆን ይችላል። ጀስት ቤዚክ ናት ብላችሁ አትናቋት። እዛ ላይ ሞር አድቫንስድ እየሆናችሁ በመጣችሁ ቁጥር ያንን እውቀት እንዴት አፕላይ ማድረግ እንደምትችሉ